ባህር ዛፍ ብዙ ጥቅም የለውም እናስወግደው የሚል ነገር እየተሰማ ይገኛል። ይሄ የተሳሳተ አስተሳሰብ መሆኑን ዛሬ እነግራችኋለሁ ኢንሻአላህ። ባህር ዛፍ እጅግ በጣም ጠቃሚ ነው። ከጤናው አኳያ ብቻ ሳይሆን ጠቅላላ እንደ ሀገር ትልቅ ጥቅም የሚሰጥ ነው። ብዙ ጊዜ የሚነሳው ነገር ምንድነው? መሬት ያደርቃሉ፣ ለሌሎች እጽዋቶች እዛ አካባቢ ያሉትን ያጠፋሉ የሚል ነገር ነው። ሱብሃንአላህ ብዙ ውሃ ይፈልጋል። ስለዚህ በዛ አካባቢ ያሉ አንዳንድ ሽረቦች፣ ቁጥቋጦች የመሳሰሉት ውሃ እንዳይሻሙት የራሱ የሆነ የሚያመነጨው መርዝ አለ። ያ መርዝ ምን ይባላል? አሊሎፓቲክ ኢፌክት ይባላል። ኢፌክቱ ሲስተሙ ማለት ነው። ያንን መርዝ ከረጨ በኋላ እዛ አካባቢ ያሉት ሽረቦችን፣ ሳሮችን በአጠቃላይ ምን ያደርጋቸዋል? ካጠገቡ እንዲወገዱና ውሃና ኒውትሪየንት እንዳይሻሙት በማድረግ ብቻውን ለመቆም ኮምፒቴት ያደርጋል ማለት ነው። ይሄ የኮምፒቴሽን ጉዳይ ነው እንጂ መሬትን ከማድረቅ አኳያ አይደለም። ኢንሻአላህ ዛሬ ማወራችሁ እቺ ነጭ ባህር ዛፍ ናት። ዩካሊፕተስ ግሎቡለስ ትባላለች። በጣም ብዙ ጥቅም ይሰጣል። ከዛም ውስጥ አንዱ አሁን ላይ ስራ ላይ የዋለው ምንድነው? ወደ ቲምበርነት ከዚህ በፊት እስካሁን የምናውቀው ለማገዶና ለቤት ግንባታ ነበር የሚያገለግለው። አሁን ግን በጣውላ መልኩ ተዘጋጅቶ ገበያ ላይ እየዋለ ይገኛል። በጣም ሀገር ውስጥ ተወዳጅ የሆነው አውስትራሊያ ጣውላ ከሱ የበለጠ አገልግሎት እንደሚሰጥ አንዳንድ ባለሙያዎች እየተናገሩ ይገኛል። እስቲ አሁን ደግሞ እኔ ከራሴ ሙያ ጋር ላገናኘውና ስለ ጤና ምን አይነት ጥቅም ሊሰጥ ይችላል ባህር ዛፍ ጥንቃቄ ማድረግ ያለብን ያው ኢንተርናል አይደለም፣ ውስጣዊ ሳይሆን ከውጪ የምንጠቀመው ነው። ከዛም ውስጥ አንደኛው ውንድ ሂሊንግ ነው። መጀመሪያ ቁስለት ካለብን ሰውነታችን ላይ ዘይቱን አንዳንድ አሉ ፋብሪካዎች በዘይት መልኩ አዘጋጅተውት ዲስትል አድርገው በቃ የሚሸጥበት ሁኔታ ነው ያለው። በየፋርማሲ እናገኘዋለን። ያንን ውንድ ሂሊንግ ወይ ደግሞ ቆዳችን ላይ ቁስለት በሚኖርበት ጊዜ እሱን በመጨመር ለጤናችን አገልግሎት ይሰጠናል። ሁለተኛው ሪስፓራቶሪ ነው። ትልቁ አገልግሎት የሚሰጠው አተነፋፈሳችንን ያስተካክልናል። በተለይ አስም ያለበት፣ ብሮንካይታይቲስ ያለበት ሰው፣ ጉንፋን የሚያጠቃው ሰው ምን ማድረግ አለበት? ይሄንን የባህር ዛፉን እንደ ስቲም ውሃ ካፈላ በኋላ ዘይቱን ጠብ በማድረግ በመታጠን እነዚህ ነገሮች ማስወገድ እንችላለን። ኮኦፒዲ ራሱ ትልቅ የሆነ የአተነፋፈስ ችግር ያለበት ሰው ማድረግ ያለበት ምንድነው? ይሄንን በእንፋሎት መልኩ ሳይበዛ ማጠን አለበት። ጉንፋን ልጆች በሚሰቃዩበት ጊዜ እንፋሎቱ ላይ ዘይት በመጨመር ምን ማድረግ አለብን? ሱብሃንአላህ ልጆችን ብናጥናቸው ጉንፋን የሚድኑበትን መጠን በጣም ጊዜ ያፋጥንላቸዋል ማለት ነው። ብዙ ጊዜ ደግሞ እንደዚህ አሮማቲክ ይሄ ስቲም ላይ ማሳጅ ላይ ለሽታው በጣም ይጠቀሙታል። ከተነደፈን በእባብ የተነደፈ ሰው፣ በጊንጥ የተነደፈ ሰው፣ በአንዳንድ በሚንቢ በምንነደፍበት ጊዜ ህመም ይሰማን ከሆነ ይሄ ባህር ዛፍ ዘይቱ ለኛ አገልግሎት ይሰጣል ማለት ነው። ምንድነው የሚባለው? የጥርስ ሳሙናዎች የሚያመርቱ ድርጅቶች ዩካሊፕተስን በጣም ይጠቀሙበታል። ስለዚህ ያንን በመጨመር ለጥርሳችን አንደኛ ባክቴሪያውን ያጠፋልናል፣ ሁለተኛ ጥርስን ያጸዳልናል። ስለዚህ ከጥርስ ሳሙናዎች ጋር አብሮ ብዙ ጊዜ ይመረታል ማለት ነው። ሌላ ኢሚዩን ሲስተማችን ቡስት ያደርጋል። ብዙ ጊዜ አንዳንድ ጊዜ ሲደብረን፣ ስንጨናነቅ ወይ ደግሞ በህመም ስሜት ይሰማናል ብለን በፈራንበት ጊዜ ዩካሊፕተስ ዘይቷን በእንፋሎት መልኩ አንዳንዴ ብንታጠነው የበሽታ የመከላከል አቅማችንን ከፍ ያደርግልናል። ምናልባትም እኔ ሰዎችን አድቫይስ አላረግም እንጂ አንዳንድ ቦታው ላይ በመቀቀል በደንብ ከተጠበ በኋላ ቀቅሎ በጣም በአነስተኛ መጠን ኢንተርናሊ የሚጠቀሙ ሰዎች አሉ ሳይበዛ። ያ ደግሞ ለኮሌስትሮል በአሁኑ ሰዓት በዚህ ሰዓት በጣም ጥናት እየወጣ ያለው ኮሌስትሮልን በማጥፋት ደረጃ ትልቅ ሚና እየተጫወተ ይገኛል። ይህንን እኔ አድቫይስ አላረጋችሁም። ምናልባት ሐኪሞች ባለሙያዎች መጥነው ካልሰጣችሁ በስተቀር በግላችሁ እንድታደርጉ አልመክራችሁም።